ምንድን ነው ያልሽው? እስኪ ንገሪ። እየበላሻት ነው እንዴ? እኔንም ቢይኝ። የሚገርማችሁ ነገር ማለት ነው የሚጣ ስትወለድ ጥፍሯ ትልልቅ ነው እና ጓንት እያለበስኳት ነበረ ማለት ነው። ከዛ ጓንቱን ለሰከንድ ካወለኩት በቃ ፊቷን አመድ ነው የምታረገው። በጣም ነው ራሷን ትሞጭራለች እና ዛሬ በጥፍር መቁረጫ ለመቁረጥ ስጋ ነው የሚመስለውና በጥርሴ ነው የምቆርጥላቸው። እኔ ገና እንትን እንዳሉ ብዙ ጊዜ እንዲህ እያረኩ በጥርሴ ነው የምቆርጥላቸው እና ጥፍራቸው ቀልድ እንዳይመስላችሁ ግሽልጥ ነው የሚያደርገው እና እኛን ሁላ ይሞጭራሉ። እና ዛሬ እንደተኛችልኝ ካልተኛችማ እጇን ሁላ ነው ያሁን ራሱ ጭብጥ ታደርጋለች፣ አትያዝም እጇ እና ምን ነው ምንድን ነው ያልሽው? እስኪ ንገሪ። እየበላሻት ነው እንዴ? እኔ ድመት ነኝ እንዴ የወለድኩትን የምበለው? አንቺ ኧረ ጉር ፈላብኝ እናቴ። እየበላሻት ነው እንዴ? እየበላኋት አይደለም። ይኸው ይሄ ጥፍሯን አየሽው አይደል? ይሄ ትልልቁ እሱን እየቆረጥኩላት ነው። ፊቷን እየሟጨረችው አየሽው አይደል? እንዴት እንዳደማችው። እንደዚህ እንዳታረግ እየቆረጥኩላት ነው። እሺ ልጅ ይበላል እንዴ? ያ እንትን ያለውን ህፃን ሆነችብኝ እናቲቱ አርግዛ እዩት እዚህ ሆዴ ውስጥ ልጅ አለ አለችው። ከዛ ግርም አላትና አለውና ትንሽ ቆይቶ ማማ አለ ሆድሽ ያለው ልጅ ተወጂዋለሽ አላት። አዎ ወደዋለሁ አለችው። ጸባይተኛ ነው አላት። አዎ በጣም ጸባይተኛ ነው አለችው። ታዲያ ለምን በላሽው አላት። እና አሁን ሀያትም እየበላሻት ነው እንዴ አለችኝ። አዩ አየሽው አሁን ቆረጥኳት ጨረስኩ። ምን እኔንም ቢይኝ እኔንም ቢይኝ። ያንቺ እኮ እጅ ተልቋል ገርጅፏል። ያንቺ በጥፍር መቁረጫ ነው የሚቆረጠው። ጥፍር መቁረጫ አምጪና ቆርጥሻለሁ እሺ እንጂ ያንቺ እጅ በመበላት አይሆንም። ደግሞ ቁራጡኝ ነው የሚባለው። ቢይኝ ልጄን እበላለሁ እንዴ አንቺ። እሺ ድመት አደረገችኝ እንዴ ጨርሳ። አንቺ ያልሽውን የልጅ ምናምን ያልሽው ታሪኩ ደስ አይደለም። እንዴት ነው? እናቴ ሆድሽ ላይ ያበጠው ምንድን ነው አላት። ልጅ ነው አለችው። ጥሩ ልጅ ነው። አዎ እና ለምን በላሽው? እና እኔስ እንዲህ አይደል ያልኩት? ኧረ አንቺ ተሳሳተ ነው። እና ውዶቼ ፊቴን ታጥቤ ነው የመጣሁትና ፊቴን ስታጠብ በጣም ነው አፍንጫዬ የሚቀለው ማለት ነው። አፍንጫዬ ቀልቷል። እዚህ ጋር ደግሞ እያሳክከኛል። ፊቴን ቤት ትንሽዬ ፀሐይ የሆነ ነገር ሲያገኘኝ እያሳከከኝ የቤት ልጅ ልሆን ነው ማለት ነው። ኦ ማይ ጋድ እንደዛ መሆን አልችልም እኔ። ኖ ኖ ኖ አልችልም። ይነው የቤት ልጅ መሆን አልችልም። በነገራችን ላይ ማለት ነው በቅርቡ የሆነ ፕላትፎርም አስተዋውቃችኋለሁ እና ኢንሻአላህ ሁላችሁም ተጠቃሚ እንደምትሆኑ አልጠራጠርም። ቪዲዮውን ደግሞ ላይክ ሼር ያደርጋችሁ እንትን በሉኝ፣ አበረታቱኝ። ኢድ ሙባረክ አልፏል። አረፋ ሙባረክ ይመጣልሻል። ታይ እንዳትርቂ ነው ፍቅር። አንቺኛይቱ ደግሞ ምን ሆነሽ ነው ሙሰላ ፊትሽን ስትቀረጭ የምትሸፈኘው? እንደዚህ ነው አልወድም ስቀረጻለሁ። ሎሊት ነኝ። ምንድን ሎሊት ነኝ። ሎሊት
ሉሊት ምንድን ነው? አያችሁት? ይሄ እንዴት እንደቀላ አፍንጫዬን አያችሁት? ወርክሽቱ ስንት ሆነ? 19 አንድ ኤክስ ብቻ ነው የገባብኛል ነበረች እና ታዲያ ምን ሊሆኑ በቤት ውስጥ እንግዶች አሉ። እንትን እኮ አሉ ነበሩ አልሆነም ወይም ያሉ ይሄ ነው ነበር አይደለም። በቃ ዞሮ ግን እኔ በሰራሁልህ ሳይሆን ራስህ ለመስራት ተለማመድ እሺ። እና ከ20 19 አምጥተሃል። ለማንኛውም ወይ የመዲናን ስልክ ማለት ነው ታነሳና እንድትላል ውድ የተከበራችሁ የለማ ፓቻ ካቻቻ ሊሆን እንዴት ናችሁ? መዲና ስልክ ላይ ነው የረምላ ለማ ፔጅ ተከታታዮች ምትለው ማሂ ማማን ምን እያረኳት ነው አሁን? እየመጣች አይደለም እንደዚህ ለማንኛውም ውዶቼ ወዳችኋለሁ። አላህ በሰላም ያገናኘን። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምላ ለማ ፔጅ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? እኔ በጣም ደህና ነኝ አልሐምዱሊላህ ረብል ዓለሚን። ሰሞኑን ጠፋሁኝ፣ ትንሽ ቢዚ ሁኜ ነው። የረመዳን ትእዛዝ ያው ታውቃላችሁ ፋታ የለውም። በጣም ነው ቶሎ የሚነሳውና ስራ የሚበዛው መጅሊስ እንዲሁም የቤት እቃዎች ምናምን በመጫን ላይ ነው እንግዲህ ሰሞኑን ያሳለፍኩት እና ዛሬ ደግሞ እንግዲህ ወደ ረከቦት ቦታ ሲሄድ አዳዲስ ረከቦቶች መጥተው ስለነበረ ኢንሻአላህ እስኪ ለእናንተ ላሳያችሁ ብዬ ይዣቸው መጥቻለሁ። ኢንሻአላህ እንግዲህ እነዚህ ሞሰብ ስታይሎቹ ይሄ ከላይ የምታዩት ረከቦት አዲስ ነው። በጣም ነው የሚያምረው። እንደምታዩት ቆንጆ ቆንጆ የኩኪስ የጀበና ማስቀመጫ ማጨሻ ሁሉም ኮምፕሌት የተሟላላቸው አሉ። እንዲሁም ወርቃማ ጀበናም ደግሞ እንደምታዩት ወርቃማ ጀበናዎች እንደዚሁም ሌሎች ደግሞ ቀነስ የሚሉ የምትፈልጉ ከሆነ የጠርሙስ የግዛዝ የሆኑ ረከቦቶች የጣውላም የተለያየ አዳዲስ እቃዎች መጥተዋል። ከእነዚህን ያው ወርቃማዎቹን ከወርቃማ ስኒ ጀበና ጋር እንደዚህ ማች ብታደርጓቸው በጣም ነው የሚያምሩት፣ ቤትም የሚያደምቁት ማለት ነው። እንደምትወዱት አልጠራጠርም። በጣም ብዙ አይነት እቃ ነው እንግዲህ ረመዳን ሲቀርብ ዋጋ ጭማሪውም እንዳለ ሆኖ አዳዲስና ቆንጆ ቆንጆ እቃዎችም ይገባሉ ማለት ነው ውዶቼ። ያው እንግዲህ ለአንዲት እህቴ የሚጫን እቃ ስለነበረኝ በዛ ስበብ እነዚህንም እቃዎች ለእናንተ ላሳያችሁ ብዬ ነው የመጣሁት ማለት ነው ውዶቼ። በጣም ያምራሉ። እንግዲህ እንደምታዩቸው የኢፖክሲ ተሰባሪ ያልሆኑ የኢፖክሲም ረከቦቶች አሉ። እንዲሁም ደግሞ የጣውላ ረከቦቶች አሉ። እንደዚሁ ማይካ ሰርቪሶች፣ የማይካ የወጥ ማቅረቢያዎች ከነ ጭልፋቸው ኮምፕሌቶች አሉ ማለት ነው። ከ1600 ብር ጀምሮ እስከ 5000 የሚደርሱ የጠርሙስ ረከቦቶች አሉ። እንደዚህ እንደምታዩቸው ማጫወቻ ያላቸውም የሌላቸውም አሉ። ትልቅና ትንሽ አሉ። እነዚህ ደግሞ የእንትኖች ናቸው፣ የማይካ የወጥ ማቅረቢያዎች ናቸው። ለሾርባም ለወጥም ይሆናችኋል ማለት ነው። ሳህኖችም አሉ። በጣም ብዙ እቃ ነው እንግዲህ ረመዳንን አማክሎ የገባው። የኢፖክሲ ያልኳችሁ ይሄ የምታዩት የኢፖክሲ ነው። ከዛ ውጭ እነዚህ ደግሞ ያው ወርቃማ ረከቦቶች ናቸው። ከኮምፕሌታቸውም ጋር አሉ። የሚያማምር እቃ ነው የመጣው። እንደምታዩት እንደምትወዱት አልጠራጠርም። ኢንሻአላህ ማዘዝ የምትፈልጉ ሰዎች ከስር በማስቀምጥላችሁ ቁጥር መደወል ማዘዝ ትችላላችሁ ኢንሻአላህ። መጅሊሶችም ደግሞ አዳዲስ ስታይሎች መጥተዋል። ብዙ አይነት ስታይሎች መጥተዋል። ያው እኔም ደግሞ ሰሞኑን የሰራኋቸውን መጅሊሶች አብዛኞቹን በቪዲዮም እየለቀኩላችሁ አይደለም። ያው እንግዲህ እርግዝና እና ስራ ትንሽ ይከብዳል
ለዛ ነው ሰብሰብ አድርጌ እንደምታዩት እቃ በጣም ነው የበዛብን ዘንድሮ። እንደምታዩት እንደዚህ ደራርቤ ነው ያለሁት። ቦታ ስለሌለኝ ነው ደርድሬ ለማሳየት እንጂ በጣም ብዙ አይነት የመጅሊስ ትእዛዞች ነው የተቀበልኩትና የተሰሩት። ጨርቅነታቸው ደግሞ እንደምታዩት በጣም ጠንካራ በሚባል በአንደኛው በኳሊቲው የመጅሊስ ጨርቅ ነው የተሰሩት። እነዚህ በጣም ነው የወደድኩት እኔ። በቃ ቅልጥፍ ያለ ነው። በእርግጥ ብዙ ነው፣ ይቺ ቦታዋ ስላነሰችኝ ነው። ቀጣይ ደግሞ ይሄ የምታዩት 30 ቲክነስ መጅሊስ ነው። በጣም ነው የሚያምረው። ፍላወር የለውም፣ በቬጅ ማቀላቀያ ነው የተሰራው። ያው ትንሽ እንደዚህ ከፋይ ጨርቆች ከለራቸው ብዙ አይለይም፣ እንደዚህ አይደለም፣ ትንሽ ይለያል። ያው ግን ካሜራ ላይ ለምን እንደሆነ ከለራቸው እንትን ይላል። ይሄ ወደ አረንጓዴ የሄደ ፈዘዝ ያለ አረንጓዴ ከለር ነው። በጣም ነው የሚያምረው። እንደምታዩት በጣም ቆንጆ መጅሊስ ነው። ጊምባቱ ላውሊያ የሚሄድ እቃ ነው። ጽድት ያለ ቆንጆ መጅሊስ ነው። ያው ቦታ ስለሌለኝ እችን ቀነስ አድርጌ ነው የደረደርኳት። ግን ያው በደንብ ያው ለእናንተ ይታያል፣ ለማሳየት ይበቃል ብዬ አስባለሁኝ። ይሄኛው ደግሞ ብሉ ብላክ ያልሆነ ፈዘዝ ያለ ከለር ነው። በፍላወር ማቀላቀያ ነው። ምንም አይነት ቅርጽ አልወጣለትም። እንደምታዩት አራት ማዕዘኑን ነው ይሆንልኝ ያሉት። ያው እኔ ስለደረደርኩት ቦታውን አልተመቸኝም እና መጋረጃ ምናምን ይዞብኛል። ቢሆንም ግን ድካሜን ትረዱታላችሁ ብዬ ተስፋ አድርጋለሁ። ያው የተሰሩትን ትንሽ ላሳያችሁ ብዬ ነው። እንደምታዩት ተደርጎ ነው የተሰራው። እነዚህ ደግሞ ይሄኛው ደግሞ ወደ ሰኞ ገበያ ገራዶ ሀያት መንደር አካባቢ የሚሄድ በነገራችን ላይ ብሉ ብላክ ይመስላል፣ ግን ብሉ ብላክ አይደለም ከለሩ። ሌሎችም ብዙ መጅሊሶች አሉ። እነዚህ ቦታ ሳስለቅቅ እነዛን ደግሞ ደርድሬ ያሳያችኋለሁ ኢንሻአላህ። አላህ ሀገራችንን ሰላም ያርግልን። ወዳችኋለሁ። ሰላም አለይኩም።